አብረሽ አሁን ላይ በጣም ችግር ውስጥ ገባ። በጣም ያሳዝናል። ሄርሜላ አሁን ላይ የመጨረሻ ጊዜ ማስጠንቀቂያ ስተዋለች። እኔ የምታላግጥብኝ ወይም ደግሞ የሚሸጥ የሆነ ነገር እቃ አይደለሁም። እንደፈለግ እኔን የምታገኝ ወይም ደግሞ ምርጫ ሰጥተኸኝ ከሰው ጋር የምትሆንበት ምክንያት አይደለሁም። ስለዚህ የኔና ያንተ ከዚህ በላይ ነገሮች አብቅቷል በማለት ማስጠንቀቂያ ሰጣችው። አብረሽ እንግዲህ አሁን ላይ ምን አይነት ውሳኔ መወሰን እንዳለበት በጣም ግራ ገብቶት እንግዲህ አንድ እድል ብቻ ሊሰጣትና የሆነ ነገር እንድታስተካከል የነገረችው ሩታ ነበረች። ሩታ እንግዲህ አሁን ላይ የሆነ ነገር ታደርግልኛለህ አንድም ቃል በማለት እንግዲህ ልጇን ሁለታችንም ማሳደግ ይኖርብናል፣ ያለበዛ ግን በጣም ችግር ነው በማለት ለሄርሜላም ነግሯታል። ሄርሜላም እንግዲህ ብዙ ነገር ጠብቄ ነበረ፣ ቴክስትም እንዲሁም ደግሞ ብዙ ነገሮች አድርጌ ነበረ፣ ነገር ግን አንተ ልትመልስልኝ አልቻልክም። ስለማከብርህና ስለምወድህ እንዲሁም ደግሞ ስለምታሳዝነኝ ነው አንተን እዚህ ጋር መጥቼ ያየው ወይም ደግሞ መጥቼ ላናገር የቻልኩኝ። አሁን ግን ቆመ ስላየውና እንዲሁም ደግሞ ደህና ሆነ ስላየውኝ በጣም ደስ ብሎኛል። ከዚህ በኋላ ግን እኔ ካንተ ጋር ሊሆን አልችልም ወይም ደግሞ እንደ ምርጫ ልታየኝ አይገባም ብላ አስጠንቅቀዋለች። ሄርሜላ እንግዲህ እስከ ዛሬ ድረስ እንግዲህ በእርግዝና ወቅትም ሆነ ወይም ደግሞ ወልዳም ከዛም በኋላ ብዙ ነገሮችን ስታደርጋት ነበረ። አንዳንድ ጊዜ በራሳችን ሁኔታ ቆም ብለን ብናስብ መልካም ነው። ሩታ ያን ያህል ስሜት ነው የሚሰማት፣ ምንም እንኳን ድራማም ይሁን ምንም ይሁን እውነተኛ ታሪክም ይሁን፣ ነገር ግን ደግሞ በጣም ያማል። ሰው ናችሁና ያማችኋል። ስለዚህ ሩታም የተሰማትን ስሜት ነው የተናገረችው። ሄርሜላ እንግዲህ እውነት ነው አንዳንድ ጊዜ እንደ ምርጫ ብትታይ ምርጫዋን እንግዲህ የወሰነች ራሷ ናት። እኔ ፍቅር እሰጥሃለሁ፣ እኔ እወድሃለሁ፣ አፈቅርሃለሁ ስትል የነበረችው እና በትዳሯ ውስጥ ገብታ ብዙ ነገሮችን ያደረገችው እሷ ናት። ለራሳችንም ሆነ ለሰው ልጅ ስንማር ወይም ስናስተምር አንዳንድ ጊዜ ቆም ብለን ልናስብ ይገባል ብዬ አስባለሁ። ሩታ እስከ ዛሬ ድረስ ምንም እንኳን ድራማ ሆና እንደ ራሳቸው ምርጫ መርጠው እዚህ ቦታ ቢደርሱም፣ ነገር ግን ደግሞ አሁን ላይ የሩታ ስሜት አሁን ሄርሜላን ይሰማታል ብዬ አስባለሁ። ሄርሜላ እንግዲህ በጣም ራስ ወዳድ ወይም ደግሞ ማንም ነገር እንትን አይደኝም በማለት ነበር ስትል፣ አሁን ላይ ግን እንደ ሴትነቷ ክብር ከዚህ በኋላ ልታላግጥብኝና እንዲሁም ደግሞ እንደ ምርጫ አይታኝ እንድትኖር አልፈልግም። ስለዚህ ከዚህ በኋላ እኔ እናንተ ምንም ነገር የሚያገናኘን ነገር የለም በማለት ነበረ ያሰናበተችው። አብረሽ እንግዲህ ተስፋ በመቁረጥ በጣም ምን ማድረግ እንዳለበት አሁን ግራ ገብቶት የእውነት በጣም ያሳዝናል። እንግዲህ ወንድ ልጅ እንደዚህ ሲያለቅስና እንደዚህ ሲያዝን በጣም ከባድ ነው። የምር ያሳዝናል። አብረሽ እንግዲህ ምርጫውን እየወሰነ ይገኛል ማለት ነው። በጣም ነው ያለቀሰ። ይቅርታ በማለት ሀዘን ውስጥ ነው የገባ። በጣም ተሰምቶኛል እንደዚህ ሁኛ አላቅም በማለት ራሱን ሀዘን ውስጥ ከቷል ማለት ነው። አንዳንድ ጊዜ እንግዲህ ውስጣችሁ ያለውን ስሜት ልገልጹት የምትችሉት በእንባ ብቻ ነው በማለት አብረሽ እንግዲህ እስከ ዛሬ አልቅሶ የማያውቀውን በጣም እያለቀሰ ነበረ። ቤት ገብቼ ራሴን እያሳመንኩኝ ነገሮችን በእንባ እያሳለፍኩ ነበር የነበርኩት እና በማለት ሁሉን ነገር ይናገራል። በጣም ያሳዝናል ማለት ነው። የምር በጣም ማለት ነው። እንግዲህ አብረሽ እንግዲህ ይሄ ሁሉ እንደሚመጣ እርግጠኛ ነህ? ሁላችንም እናውቃለን። ሁለት ሚስት ወይም ደግሞ ሁለት ፍቅረኛ ወይም ደግሞ ሁለተኛ ጓደኛ መያዝ ይሄ ነው መስዋዕቱ ብዬ። ስለዚህ እናትና አባት አንድ ላይ ተለያይተው ማደግ የለባቸውም። በቃ አብራሽ ለህል ያለው አስወግደህ በቃ ከሩታ ጋር መሆን አለብህ የሚለውን ነገር በራሴ መንገድ ጀምር ያለው በማለት እንግዲህ አሁን ላይ ተናገረ ማለት ነው። ስለዚህ አብርሽ አሁን ላይ ከሩታ ጋር በመሆን እንግዲህ ቃል ገባ፣ ልጃችንን አንድ ላይ እናሳገናለን። ስለዚህ ከዚህ በኋላ በቃ ምንም ነገር ማድረግ አለለም። ቅናት ይመስለኛል ሩታ ምንም እንኳን ከሄርሜላ ጋር ብዙ ችግሮች መከራዎችን ብታሳልፍም አብሮሽና ሩታን ለማጣላት የምታደርጋቸው ነገሮች ብዙ ናቸው። ስለዚህ ከሩታ ጋር መሆን መረጥኩኝ በማለት ተናገረ ማለት ነው። አይ እና በዚህ ልክ ደግሞ ትቀልዳለች፣ ደግሞ ሁሉ ነገር አልወሰብኩም ነበር በማለት አብረሽ ሲናገር ነበረ። እውነት ነው፣ ሁላችንም አላሰብን። የእውነት ፕራንክ ነው ያደረገችን። እንኳን ይቅርና አብረሽን
ሁላችንንም ፕራንክ አድርጋናለች ሩታ ማለት ነው። በነገራችሁ ላይ የምር ሳላደንቃት አላልፍም ማለት እውነት መስሎን ነበር። እኛ እንኳን ተመልሳችሁ መብሩክ፣ እንኳን ደስ አለሽ፣ ልጃችሁን አሳድጎ ተንከባከቡ፣ ሄርሜላ ቅመሽ፣ ሩታ ጀግና እያል እያበረታታናት ነበረ። ነገር ግን ደግሞ እስከ ዛሬ ድረስ የነበርኩበት ስሜት እንደዚህ ነበረ። ልቤ እንዲህ ነበር የተቃጠለው። እንዲህ ነበር ስሜቱ ሲገባኝ የነበረው። ስለዚህ ሁላችሁም ይህችን ስሜት ማወቅ አለባችሁ። ስለዚህ በማለት ሁሎችንም ወስናችኋለች ማለት ነው። አብርሽም እንግዲህ ቆም ብሎ ማሰብ ይኖርበታል። ማለት ሴት ናትና ስሜት ይሰማታል። የወንድ ልጅ መስበር ምንም እንኳን እንትን ባይሆንም፣ ነገር ግን ደግሞ አንዳንድ ጊዜ ሴት ሆነን በሴትነታችን እስበሳችን መተዋወቅ አለብን ብዬ አስባለሁ። ሄርሜላም ያ ስሜት እንደሚመጣ ሩታን መረዳት ነበረ። እነዚህ ብዙ ነገሮችን ሲያደርጉ ማለት ነው። ውድ ቤተሰቦቻችን እንግዲህ ከዚህ ቀደም ብዙ ቪዲዮዎችን ተመልክተናል፣ አይተናል። አብሮሽ ጋር የሆነችውን ያሳለፈችውን ዋና ቦታ ሲሄዱ ስጋብዘው እንደገና ቤታቸው ሆነው ሲለላሱ ምን ሲሉ ጭኖ ላይ ተቀምጣ ምናምን ቪዲዮ ሾርት ወይም ደግሞ ፖስት ተደርጎ ሁላችንም ተመልክተናል። እና አንድ ባለትዳር ከአብርሽ ልጅ ወለደችለት ሴት አልተለያዩም አይደለ? እንደዚህ ሰማንያቸውን አልቀደዱ ምንም አላሉም፣ ግን እየሰሩ ነው። ሩታ እንግዲህ የራሷ ምክንያት አላት ብዬ አስባለሁ፣ ከአብርሽ ለመራቅ የወሰነችበት ምክንያት እና ሄርሜላም ደግሞ ከሩታ ጋርም በነበረችበት ከአብርሽ ጋር በነበረችበት ጊዜ ነው የመጣችው። አይታችሁ ከሆነ ወደዋለሁ አብርሽን ወደድኩት እያለች ነበረ ፖስት እና ቪዲዮ መስራት የጀመረችው። ከዛም ቀስ በቀስ ነበር ወደ ህይወታቸው የገባቸው እና ልክ እንደ ሀይሜና ብሩኬ ማለት ነው። የሀይሜና የብሩኬ እንግዲህ ህይወታቸውን ለመበጥበጥ ሲሉ ነው እንግዲህ አሁን ላይ እርጉዝ ነኝ ካንተን ያረገዝኩት በማለት ሀይሜ ጋር ለማለየት የመጡና ሄርሜላም በዛ አይነት ሳይዝ ነው የመጣችው፣ በዛ አይነት ሁኔታ ነው የመጣችው እና የአንዱን ህይወት ባናበላሽ፣ የአንዱን ህይወት ልብ ባንሰባበር መልካም ነው። ስለዚህ ሄርሜላን አይተሎ ብዬሻለሁ በማለት እንግዲህ አብርሽም እውነቱን ተናገረ። አሞኛል ብያት መቼም አልጨከነችብኝም እና ሄርሜላ መጣች ነው ያለው አብርሽ ማለት ነው። አብርሽ እንግዲህ በስንት መከራ አንዴ ላገኘሽ እና ላውራሽ ብያት ልትመጣ ነው ብላች እሺ ብለኛል፣ እየመጣች ነው ብሏል። እንግዲህ አብርሽ እንግዲህ ያለው ሁኔታ ተነጋግሯል። አሞኛ ስለመጣሽ በጣም አመሰግናለሁ፣ ትረጅኛለሽ ብዬ ነበር በማለት ስትናገር ነበር። እኔም እኮ ስላመመንክና ይሄንን የኔን እርዳታ ስለፈለክ ነው እንጂ የሚያስመጣኝ ጉዳይ ይኖራል ብዬ አላስብም። አሞኛ ስላልክ ብቻ ነው የመጣው ስትልም ሄርሜላ ለአብርሽ ትናገራለች። ከዛም ለዛ ነው የመጣው በማለት ትናገራለች ማለት ነው። ያንን እኮ እንደምታስቢው አይደለም በማለት ለማስረዳት ቢሞክር ምን ልረዳክ ነው? ምን ልርዳ? የተፈጠሮችን ነገር ላስረዳሽ ቢላትም ትናንትና የተፈጠረውን ነገር ምንም ጥለሽኝ የወጣሽው በማለት ነበር ስናገረው። ምን እንድሰማ እንፈልግ አብርሃምዬ ስትተናገረኝ ሴት ነኝና ከአስራ ከነገርኩ አለም ነኝ ብለህ እሷን አምናህ እኮ አንተ ካልተረዳህ እንዴት የዛሽ ጋር እንዴት አድርጌ ረጅም ሰዓት ምን አስፈለገ በማለት ስትናገር ነበረ። ለእኔ ምን ጥቅም አለው? እኔም ሴት ነኝ፣ መጫወቻ አታድርገኝ፣ እንድትጫወትብኝም ከዚህ በኋላ አልፈቅድብም። ስለዚህ በተግባር አሳይተኸኛል በማለት ስትናገር አሁን የመጣሁትም ነገሮች እንድታስረዳኝና ከአንተ የምሰማው ነገር ቢደብርህም ምንም ይበልህም አላውቅም ብቻ አሁን ደከመኝ እኔ በማለት እንግዲህ በመጨረሻ ድረስ ትነግራለች። ስላመመክ ብቻና በጓደኝነታችን እንዲሁም ደግሞ ጥሩ ጊዜ ባሳለፍነው ምክንያት ነው መጥቼ አንተን ላገኘ ቻልኩህ እንጂ እኔ አንተን ማየትና እንዲሁም ደግሞ አንተ ጋር መጥቼ ለማውራት አይደለም በማለት ስትናገር ነበረ። ከዛም በኋላ አንቺ ተርተሽኝ ቢያንስ እንኳን ችግሮችን አውርቼሽ በቃ የሆነ ነገር እንድናደርግ ነው የምትፈልጊ ብልም እሷም ደግሞ ምልረዳክ በማለት እንግዲህ እሷ ጋርም ለመጨረሻ ጊዜ ተለያዩ ማለት ነው። ሄርሜላም እንግዲህ ዛሬ ላይ ጀግና ሴት ሆናለች ማለት ነው። እኔ ምርጫ አይደለም በማለት ተለያይቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ አብርሽና ሩታ መልካም መለያየት እንበል ወይስ መልካም መገናኘት እንበል? የሆነት በጣም ነው የሚያሳዝነው ሁለቶች ሶስቶች ማለት ነው። በነገራችሁ ላይ ምንም አልቆጫትም፣ ግን ሩታ ቀብረር ያለች ቀብረር። እኔም ወንድ ነኝ ከአብርሽ በላይ ወንድ ማንም አያታልለኝም ማንም እንትን አይለኝም ያለችውና ሩታ እንግዲህ በጣም
ታሳፍራለች። የምር እንደዚ አይነት ነገሮች አይደረግም። በተለይ አብርሽን ተስፋ ሰጥተው ጥሩ ህይወት እናሳልፋለን፣ ውጭ ሀገር ፓሪስ የፈለግከው ነገር እንሄዳለን፣ እንዝናናለን ብላ በማለት ተቀብላ እንግዲህ ልጇንም ተቀብሎ ነበረ። እስኪ መጨረሻቸው ምን ይሆን? አብርሽ ከማን ጋር ይሆናል? ከሄርሜላ ጋር ወይስ ደግሞ ከዛች ከሩታ ጋር የሚለውን በቀጣይ ቪዲዮ እንገናኛለን። ባይ ባይ።